የፋኖ አዛዥ የነበረውና በቅርቡ ከመንግስት ጋር ለመስራት እጁን የሰጠው ጸዳሉ ደሴ የባንክ ሂሳቡ መታገዱ ተሰምቷል። ከመንግስት ጋር ተጣልቶ ከባህር ዳር መውጣቱም ነው የተገለጸው። ሰዎችን አስሮ በማሰቃየት በከባድ ሙስናና በኮንትሮባንድ ወንጀሎች የተጠረጠሩት ከፍተኛ የብልጽግና ፓርቲ አመራርና የመንግስት ባለስልጣን በቁጥጥር ስር ዋሉ። ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ የባህር በር እንዲኖራት እየሰራን ነው ብለዋል። ይህን ተከትሎ ኢትዮጵያ ላይ የሚቃጣ ማንኛውንም ጥቃት የሚመክት ሰራዊት ገንብተናል ሲሉ ተደምጠዋል። እነዚህና ሌሎች የዕለቱ መረጃዎችን እንነግራችኋለን። አብራችሁን ቆዩ። ወደ ዝርዝር መረጃዎች እናልፋለን። በደቡብ ጎንደር ዞን የሚንቀሳቀሱ የፋኖ ታጣቂዎች አዛዥ የነበረውና በቅርቡ በፈቃዱ እጁን ለመንግስት የሰጠው ጸዳሉ ደሴ ባንክ ሂሳቡ እንዳይንቀሳቀስ መታገዱ ተሰምቷል። ጸዳሉ ከመከላከያ ጋር ተሰልፎ ፋኖን ከወጋ ገንዘቡ እንደሚለቀቅለት ቃል ተገብቶለት ዘመቻ የጀመረ ቢሆንም ነገር ግን ዘመቻው ውጤታማ ባለመሆኑ ከባህር ዳር ወደ አዲስ ዘመን ከተማ መሄዱም ነው የተነገረው። በቅርቡ የዞኑ አስተዳደር ከዞኑ ኮማንድ ፖስት አመራሮች ጋር በመሆን ጸዳሉ ደሴ ፋኖን ለመውጋት ያካሄደውን ዘመቻ የገመገሙ ሲሆን አመርቂ ስራ አልሰራህም፣ እንኳን ገንዘብህ ሊለቀቅ ይቅርና ያንተም ጉዳይ አጠያያቂ ነው የሚል ምላሽ እንደሰጡትም ታውቋል። ጸዳሉ ደሴ ለመንግስት እጅ ከመስጠቱ በፊት ሰላማዊ ሰዎችን በማገት ገንዘብ ከፍለው እንዲለቀቁ ያደርግ ነበር የሚል ወቀሳ ሲቀርብበት ቆይቷል። ላለፉት 5 ዓመታት የሲዳማ ክልል የጸጥታ ቢሮ ኃላፊ የነበሩት የአቶ አለማየሁ ጢሞቴዎስ ያለመከሰስ መብት ተነስቶ በቁጥጥር ስር መዋላቸው ተነግሯል። ኃላፊው የተያዙት በህገወጥ የጦር መሳሪያ ዝውውርና በከፍተኛ የኮንትሮባንድ ስራ እንዲሁም አደንዛዥ እጾች ንግድ ላይ ተሰማርተዋል በሚል መሆኑም ታውቋል። በዚህም የሲዳማ ክልል ምክር ቤት ዛሬ ባካሄደው አስቸኳይ ጉባኤ የክልሉን ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን ያለመከሰስ መብት አንስቷል። የፌዴራል ብልጽግና ፓርቲ ማዕከላዊ ኮሚቴ አባልና የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ የነበሩት አቶ አለማየሁ ጢሞቴዎስ የሲዳማ ክልል ከተመሰረተበት ጊዜ ጀምሮ ባለፉት 5 ዓመታት የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲሰሩ የቆዩ ሲሆን ስልጣንን ያላግባብ በመጠቀም ወንጀል፣ በከባድ የሙስና ወንጀል፣ በኮንትሮባንድ ንግድ፣ በአደንዛዥ እጽ ዝውውር፣ በህገወጥ የመሳሪያ ዝውውር እንዲሁም ላልተገባቸው ሰዎች የጦር መሳሪያ በማስታጠቅ ብሎም ግለሰቦችን ያላግባብ አስሮ በማሰቃየትና ሌሎችም መሰል ወንጀሎች ተጠርጥረው በቁጥጥር ስር መዋላቸውን የክልሉ ፍትህ ቢሮ አስታውቋል። ከዚህ ቀደምም የሐዋሳ ከተማ ከንቲባ በተመሳሳይ ወንጀሎች ተከሰው ከስልጣን መነሳታቸውና ለስር መዳረጋቸው ይታወሳል። ፊልድ ማርሻል ብርሃኑ ጁላ በየትኛውም ሁኔታ የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብቷል ሲሉ ተናገሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በኢትዮጵያ ላይ በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብቷል ነው ያሉት። ኤታማዦር ሹሙ ይህን ያሉት የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ትናንት የመከላከያ ሚኒስቴርን የ2017 ዓ.ም የ10 ወራት እቅድ አፈጻጸም ሪፖርት በገመገመበት ወቅት ነው። ፊልድ ማርሻል ብርሃኑ ጁላ አክለው ኢትዮጵያ የባህር በር እንድታገኝ ከቀጠናው ሀገራት ጋር በትብብር ለመስራትና በጋራ ለመበልጸግ ጥረት እያደረገች እንደምትገኝ አንስተዋል። በኢትዮጵያ የአድሰንስ አካውንት አገልግሎት ማቆሙ ተሰምቷል። አዲስ የዩቲዩብ ገጽ የሚከፍቱ ዩቲዩበሮችም የክፍያ ሂደት ማስጀመር አልቻሉም ነው የተባለው። የጉግል ኩባንያ አንድ አካል የሆነው አድሰንስ በኢትዮጵያ ስራ ካቆመ 9 ቀናት መቆጠራቸውም ታውቋል። ገንዘብ ከፋይ ድርጅቱ በኢትዮጵያ ስራ ያቆመበት ምክንያት እስካሁን በይፋ እንደማይታወቅ የተገለጸ ሲሆን ባለሙያዎች ችግሩን ለመቅረፍ ከጉግል ኩባንያ ጋር እየተነጋገሩ መሆኑንም ተናግረዋል። አዲስ የዩቲዩብ ገጽ እየከፈቱ ያሉ ግለሰቦችም ሆኑ ተቋማት በዩቲዩብ የተቀመጠውን መስፈርት ተው ገንዘብ መስራት እንዲችሉ ቢፈቀድላቸውም የጉግል ኩባንያ አካል የሆነው አድሰንስ በኢትዮጵያ አገልግሎት በማቋረጡ ገንዘብ ማግኘት እንዳልቻሉ ተገልጿል። አድሰንስ በዩቲዩብ ይዘቶችን ለሚያስተላልፉ ግለሰቦችና ተቋማት ገንዘብ የሚከፍል ተቋም ነው።